የኦርቶዶክሳውያን ግፍና መከራ የሚያሳስባችሁ በሙሉ ይህ ቪዲዮ ቫይራል እንዲወጣ በቻላችሁት መጠን ሼር፣ ኮፒ ሊንክ፣ ሪፖስት እና ዲት ያደረጋችሁ ለመላ ኦርቶዶክሳውያን ታደርሱልኝ ዘንድ በእግዚአብሔር ስም ጠይቃችኋለሁ። ከዚህ በፊት አንድ የውሃብያ ታጣቂ ቡድን የሆነ ግለሰብ በኢትዮጵያ ውስጥ ሊሰሩና ሊፈጽሙ ያቀዱትን እቅዶችና የት የት አካባቢ እንደተደራጁ የሚያሳይ ቪዲዮን አጋርቻችሁ ነበር። ያ ቪዲዮ ከቲክቶክ ላይ እንዲወርድ አድርገውታል። በድጋሚ ግን አሳያችኋለሁ ማለት ነው። ይህ ቪዲዮ ለብዙዎች እንዲደርስ ሼር አድርጉት። ቪዲዮን ተመልክተን እንመለስ። የተከበራችሁ የዓለም ሕዝቦች በሙሉ እስላማዊ ሸንጎ ህብረት የሶማሊያ በቅርብ ጊዜ ለበርካታ ዘመናት ስለ እስልምና ሲታገል ኖሯል። አሁን ደግሞ ድርጅቱን እያሰፋ አሁን ኢትዮጵያ ውስጥ ገብቷል። በርካታ ህዋሶችን ተመልምሏል። አብዛኛው በአፋር ክልልና እንዲሁም በከሚሴ እንዳለ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችለንን አቅም ሁሉ መስርተናል። ህዝቡን ወደ ጂሃዲስት አስገብተን እስላማዊ መንግስት እንመሰርታለን። ማንኛቸውንም የኛን እስልምና ያልተቀበለ በሙሉ እንዲቀበል እናደርጋለን። እንደሰማችሁት ነው እንግዲህ ይህ ቪዲዮ ከዚህ በፊትም አጋርቻችሁ ነበር። እጅግ በጣም የሚገርማችሁ ነገር ግን ይህንን መረጃ ካገለጥኩኝ በኋላ ይህንን ቪዲዮ እነዚህ የውሃብያ ጂሃዲስት ቡድኖች እናንተ ራሳችሁ ያቀናበራችሁት ቪዲዮ ነው እያሉ እኛን እየወቀሱ ይገኛሉ። ጭራሽ እጅጉን አያፍሩም። በጣም በሚገርማችሁ ሁኔታ ማለት ነው። እኛ በዚህ ርቀት ልክ እንደናንተ ውሸትን ሱና አድርገን የምንጓዝ ሰዎች አይደለንም። ይህ ቪዲዮ ከየት እንደወጣም ደግሞ በደንብ የምናውቀው ጉዳይ ነው። ከዚህ በፊትም እናንተ ያቀዳችሁትን እቅድ በማስረጃ ጭምር አሳይቻችኋለሁ። ከየት እንዳገኘሁት ጭምር ቴሌግራም ቻናሌ ላይ አስቀምጬላችሁ ነበር። ስለዚህ ማንንም የምንሰካከስበት ጉዳይም አይደለም ማለት ነው። ስለዚህ ወገኔ ንቃ፣ ተደራጅ፣ ራስህን አዘጋጅ፣ ቤተሰብን ወገንን ለመጠበቅ ቅድስት ቤተክርስቲያንን ለመጠበቅ ተዘጋጅ ማለት ፈልጋለሁ። ሰላመ ክርስቶስ ይብዛላችሁ።